ኢትዮጵያዊቷ ጻድቅ ሰማዕት ድንግል መነኮስ ነቢይ ሐዋርያ እናታችን ቅድስት ጸበለ ማርያም ጌታችን በደሃ ሰው ተመስሎ ቁራሽ እንጀራ የለመናት በኋላም በጀርባዋ እዘኝ ብሎ ያዘለችው ለዱር አራዊት ይልቁንም ደግሞ ለነብሮች የእግሯ ትቢያ እንደ ትኩስ ሥጋ የሆነላቸው ሲኖር የነበሩ እናታችን ቅድስት ጸበለ ማርያም ቆማ ስትጸልይ እንባዋ መሬቱን ያርሰው ነበር። ነገር ግን ሰው እንዳያይባት ከላዩ ላይ አፈር ትጨምርበት ነበር። በቤተ ክርስቲያን ውስጥ ያለ መቃብርም ላይ ቆማ ስትጸልይ የተቀበሩ ሙታን ሲጮኹ ሲያለቅሱ ሰማቻቸው። ጩኸታቸውንም በሰማች ጊዜ በጸሎት ላይ ጸሎትን፣ በእንባ ላይ እንባን፣ በስግደት ላይ ስግደትን ጨምራ አበዛች። ሱባኤም ያዘችላቸው። በባህሪው ቸርና ይቅር ባይ የሆነ ልዑል እግዚአብሔርም ጸሎቷን ሰምቶ እነዚያን ነፍሳት ማረላት። እናታችን ቅድስት ጸበለ ማርያም ከእንጨት ፍሬዎች ውጪ ያም በሰንበት ቀን ብቻ የምትመገብ ሲሆን በየቀኑ የምትሰግደውም ስግደት 8000 ነበር። የጌታችንን የመከራ ግርፋት እያሰበች 1000 ጊዜ፣ አገዛዛቸው መልካምና ቀና ይሆን ዘንድ ስለ ንጉሡና ስለ ሊቀ ጳጳሱም 1000 ጊዜ፣ ስለ መነኮሳትም 1000 ጊዜ፣ ስለ ኃጢአተኞችም 1000 ጊዜ፣ ስለ ሀገሪቱም 1000 ጊዜ እያደረገች ራሷን ትገርፍ ነበር። የክብር ባለቤት ጌታችን አምላካችን መድኃኒት ኢየሱስ ክርስቶስ በቁስለኛና በድሃ ተመስሎ መጥቶ ቁራሽ እንጀራ ለመናት። እርሷም ፈጥና መጣ ሰጠችው። እርሱም እንጀራውን ተቀብሎ በመንገድ ብዛት ደክም ያለሁና በጀርባሽ አዝለሽ ትሸኝኝ ዘንድ እወዳለሁ አላት። እርሷም ለችግረኞች አዛኝ ናትና ትንሽ አዝለው እንደሄደች ቁስሉ ድህኖ ምንም እንዳላገኘው ደህነኛ ሰው ሆኖ አየችው። ያን ጊዜም ፊቱ እንደ ፀሐይ አበራ፣ ሁለመናው ተለወጠ። የክብር ባለቤት ጌታችንም ከጀርባዋ ወርዶ ከፊት ለፊቷ ቆመና የከበርሽ አገልጋዬ ጸበለ ማርያም ሆይ ምን እንዳደርግልሽ ትፈልጊያለሽ? አላት። እርሷም ከድንጋጤዋ የተነሳ እንደ በድን ሆና መሬት ላይ ወደቀች። ጌታም አበረታት፣ አጸናትና ልብሽ የፈቀደውን ለምኝኝ አላት። እርሷም አምላኬ ሆይ በፊትህ ሞገስን ካገኘውስ በሲኦል ያሉትን ነፍሶች በሙሉ ማርልኝ አለችው። በጣም ይገርማል። በዚህም ምክንያት በእርሱም ቸርነትና በእርሷ አማላጅነት በሲኦል ቁጥራቸው የማይታወቅ መድኃኔ ዓለም ብቻ የሚያውቃቸው ብዙ ነፍሳት ወጡ። መድኃኔ ዓለም ኢየሱስ ክርስቶስ ለእናታችን ለቅድስት ጸበለ ማርያም 3 በትሮችን የሰጣት ሲሆን በእነዚህ 3 በትሮችም እየተመረኮዘች ሲኦል እየገባች ነፍሳትን ከሲኦል ታወጣ ነበር። ሰማያውያን ቅዱሳንም በሙሉ በዚህ ሥራዋ የወይን ፍሬ፣ የበረከት ፍሬ፣ የገነት ፍሬ እያሉ ብዙ ስሞችን አወጡላት። እናታችን ቅድስት ጸበለ ማርያም የወደፊቱን ተንበያ ስለምትናገር ነቢይት እንላታለን። የሃይማኖትን ፍሬ እየዞረች ስለሰበከች ሐዋርያ እንላታለን። ማንም ሳያስገድዳት በፈቃዷ ራሷን ትገርፍ ስለነበረ ሰማዕት እንላታለን። ድንግል መነኩሲት ስለሆነችም ድንግል መነኮስ እንላታለን። እናታችን ቅድስት ጸበለ ማርያም በተጋድሎ ዘመኗ ሁሉ እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም እየመጣች ጡቷን የምታጠባት ሲሆን ቅዱስ ሚካኤልን ቅዱስ ገብርኤልንና እንዲሁም ደግሞ ሊቀ ሰማዕታት ቅዱስ ጊዮርጊስን ይዛ መጣ የሕይወት ዘመን ጠባቂዎቿ እንዲሆኑ አዝዛላት ነበር። ስምሽን የሚጠራ የተከበረ ይሁን፣ በእኔ በአምላኩ ዘንድ ምሕረትን ያገኝ የተባለችው እናታችን ቅድስት ጸበለ ማርያም ዕረፍቷ መስከረም 18፣ ልደቷ ደግሞ ጥር 18 ነው። አምላከ ቅዱሳን ከእናታችን ከቅድስት ጸበለ ማርያም ረድኤት፣ በረከት፣ ምልጃ አይንሳን፣ አሜን።